ሰላም ካለ ወልዶ መሳም አርሶ ማጨድ ሰርቶ መክበር አልቅሶ መቅበርና በርካታ የሰላም ትሩፋቶችን በሰላም ውስጥ ማግኘት ይቻላል። ሰላም ለሁሉ ነገር መሰረት ነው። የአገር ደህንነት የመኖር ዋስትና ማረጋገጫ ነው። ሰላሙ የተጠበቀለት ማህበረሰብ ከቦታ ቦታ ተዘዋውሮ የመኖር የመስራትና የማደግ መብቱም በሰላም ላይ የተጣለ ነው። ዛሬ በዓለማችን ውስጥ በተለያዩ ጊዜ የሚነሱ ጦርነቶችና ሽብሮች የሀገራቱን ሰላም ነስቶ ነዋሪው ማህበረሰብ ለስደት ለበሽታ ለሞት ከመጋለጣቸው በተጨማሪ ከጥንት እስከ ዛሬ አቆይቶ የጠበቁትን ሀገራቸው ፈራርሳ የጎረቤት ሀገራትን የጥገኝነት ይሁንታ ለማግኘት ደጅ የሚጠኑበት ጊዜ እናያለን። ሀገራችንም የዚህ ጦር ሰለባ የነበረች ሀገር መሆኗ ቀባሪ ማርዳት ነው። ኢትዮጵያ ቀደም ባለው ጊዜያት በርስ ጦርነት የታመሰች ሀገር መሆኗ ዜጎቿ ለጦርነት የተማገዱባት ወጣቶቿ በለስ ቀንቷቸው ከጦርነት ካመለጡ ለስደት በርሃን የሚያቋርጡባት ሀገርም ነበረች። የኢትዮጵያ ሶማሌ ክልል ደግሞ ጦርነትና ሽብር በሚያመጣው መዘዝ የሰላምን አየር ሳያጣጥም ዛሬ ላይ የመጣለትን የልማት ተጠቃሚነት ሳይ ረዘም ላለ ጊዜ በየቦታው በሚፈነዳው ፍንዳታና እሳት ተለብልቦ ቆይቷል። እንደምታውቁት ሶማሊያ ጎረቤታችን ናት። ሶማሊያ የነበረው መንግስት ጠፍቷል። ከዛ ከጠፋ በኋላ የነበረው የኛ እዛ የነበረው ሪፊውጂስ ውስጥ ስደት የነበሩ ጠቅላላ ኃይሎች የሶማሊያ ስርዓት ውስጥ የነበሩ መጡ። ጀነራሎች ሌሎች ፖለቲካ ውስጥ የነበሩ ወደዚህ ክልል ሰላም ከሆነ በኋላ መጡና ያ የነበረው ምንድነው የሚባለው ብጥብጥ ወይም ስርዓት አልበይነት ባህል የነበሩ ኃይሎች እዚህ ክልል ከገባ በኋላ እንግዲህ ክልሉ ምንድነው አጀንዳው ልማት መሆን አለበት። ስለዚህ እነዚህ አንዱ ምክንያት ነው የክልሉ። ስለዚህ የነበረው መስተዳደሮች ዛሬ እንግዲህ ያለው ፕሬዝዳንት በፊት 10 ፕሬዝዳንቶች በየአመቱ በየአንድ አመት ውስጥ አንድ ሁለት ፕሬዝዳንት የተቀየረ ችግር ውስጥ የነበረው ክልሉና ስለዚህ ያልተረጋጋ መስተዳደር ሆነ። ምክንያቱ ደግሞ እንዳልኩት እነዚህ ኃይሎች የውጭም የውስጥም አንድ ላይ ሆኖ የነበራቸው አጀንዳ የአገር ልማትና የህዝብ ልማት ሳይሆን የቡድኖችና ግለሰቦች በራሳቸው ጥቅም እንዲያገኙ እርስ በእርስ ሲፋጩ ቆይቷል። ይሄ ነው ዋናው መንስኤ። 10% ይወስዳል በዛ አይሰራም ነው የሚለው። አሁን የምታየው እርሻ አልነበረም። እርሻ ማለት ጭራሽ የሚታሰብ አልነበረም በክልላችን። ስለዚህ ረጅም ትግል የፈጀ ነው እሱ ራሱ። ይሄን የሚያክል ለም መሬት እያለን ታይፕ ኤ ሶይል እያለን ያልታረሰ መሬት እያለን ወለል ግን እዚህ ክልል ልማት መስራት አይቻልም ብሎ ነው። ትምህርት ቤት መገንባት አትችሉም፣ ውሃ መቆፈር አትችሉም ነው ሲል የነበረው። እዚህ ሁሉ ቦታ ተቆጣጥሮት ነው የነበረው ማለት ነው።
ከልዩ ፖሊስም ያልነበረበት ጊዜ ማለት ነው። ስለዚህ የሆነ መጀመሪያ ስልጣን እንድትይዝም ማስፈራሪያ ነው የሚደረገው። ስትይዝ እንዲህ አታርግ፣ ከሽማግሌ ውጪ አትሁን። ይሄ ሁሉ ቻሌንጅ ነው፣ ቀላል አልነበረም። ልዩ ፖሊስ ከተቋቋሙ በኋላም እሱን መብራት፣ እቅድ ማውጣት፣ የት ነው የሚንቀሳቀሱ ብሎ እንትን ማለት፣ ህብረተሰቡ እንዳይጎዳ ጥንቃቄ መውሰድ፣ በየጊዜው መገምገም የሚባሉ ነገሮች በጣም ከባድ ናቸው። ሰባት በፈረንጅ የኦነለፍ ጠቅላላ የመንግስት መዋቅር ውስጥ ገባ። እንኳን እኔ ብቻ ሳይሆን እዛ የግንቦት 20 እየከበር ነው እኛ ላይ ገብቶ ኦነለፍ ወይም ኦቦ የሚባለው መዋቅር ውስጥ ፖሊስ ውስጥ የነበረው ኦነለፎች ነው የኛ ላይ ሰጥተው እንዴት እንደነበረ ነው ገብቶ እንግዲህ እኔና ሌሎችንም ቆሰሎ የሞቱ ብዙ ሰዎች ነበሩና አደጋው እንግዲህ ያደጋው ሰበብ እንዳልኮ ነው። ይሄ ነገር ውስጥ የነበረ እንግዲህ በራሳችን እንግዲህ ከፕሬዝዳንቱ በላይ የለም እኮ። ስለዚህ ይሄን ሁሉ አልፎ ለኛም እንግዲህ ህይወታችን እግዚአብሔር አተረፈን እንጂ ብዙ ወገኖቻችንም ያን ቀን ሞቷል። እኔም ቆስሏል፣ ብዙ ፖሊሶችንም ቆስለዋል። ስለዚህ ይሄን ያህል ነው የሰጥተው። ከዚህ በላይ ሰጥታ ችግር ውስጥ ገብተን አናውቅም። አሁን ላይ ግን ክልሉ ዳር እስከ ዳር የህዝቦቹ ሰላም የተጠበቀበት ወጥቶ የመግባት ተምሮና ሰርቶ ሀብት መፍጠር የሚቻልበት ክልል ሆኗል የኢትዮጵያ ሶማሌ ክልል። ደህንነቱና ሰላሙ የተጠበቀለት ክልል ለመሆን ደግሞ እጅግ በርካታ ስራዎች ተሰርተዋል። የክልሉ መንግስት ከህዝቡ ጋር በመሆን መስዋዕትነትን ያስከፈለ ስራ በመሰራቱ ዛሬ ላይ ሰላምና ጸጥታው በክልሉ የማስፈን ስራ እየተሳካ ሆኗል። አሁን ክልሉ ሙሉ በሙሉ ማለት በሚቻልበት ሁኔታ ወጣቶች ስደትን አቁመው የሚማሩበት፣ ነግደው የሚያተርፉበት ከመሆናቸውም በተጨማሪ ለሌሎች የሥራ ዕድል መፍጠርም ጀምረዋል። አብዲ ሽኩሪ ይባላል። ለዓመታት በውጭ ዓለም ነው የቆየው። ከዚህ በፊት ተወልዶ ያደገበት የኢትዮጵያ ሶማሌ ክልል ሰላሙ የራቀውና ያልተረጋጋ መሆኑን ያውቃል። በመቀጠልም የክልሉ መንግስት በወሰደው ቁርጠኛ ውሳኔ ሰላማዊ ክልል ማግኘት እንደተቻለም ያውቃል። ዛሬ ላይ አብዲ ሽኩሪ ለዓመታት ከቆየበት የውጭ ኑሮ ተመልሶ በሀገሩ በጅጅጋ ከተማ የራሱን የህትመት ድርጅት መስርቶ ከራሱም አልፎ ከ20 ለማያንሱ ወጣቶች የሥራ ዕድልን አመቻችቷል። አብዲ ሽኩሪን ለምሳሌ ጠቀስን እንጂ ኑሯቸውን በውጭ አድርገው የነበሩ የኢትዮጵያ ሶማሌ ክልል ተወላጅ ዲያስፖራዎች ባለፉት ጥቂት ዓመታት በክልሉ የተገኘውን ሰላምና ክልሉ ባመቻችላቸው ዕድል ተጠቅመው ዛሬ በክልሉ በየትኛውም አካባቢ መዋዕለ ንዋያቸውን አፍስሰው በሥራ ላይ ይገኛሉ። ይህ ደግሞ ሊሆን የቻለው ክልሉና ህዝቡ ሰላምን በመጎናጸፉ ነው። Before I came to Ethiopian Somali region, we had, as Ethiopian Somali diaspora community, we had a different vision, different mentalities, and different ideas. But when you come here, things are different. When you come here, people are loving together. There is a love within the community here in Ethiopian Somali region. ከውጭ ወደ ሀገር ሲመጣ በአጠቃላይ ውጭ ያለው የዲያስፖራ ማህበረሰብ ስለ ኢትዮጵያ ሶማሌ ክልል የነበረን አመለካከት የተለየ ሐሳብና ግንዛቤ ነበር።
ወደዚህ ስትመጣ ግን የምታየው ነገር በአጠቃላይ ካሰብከውና ከጠበቀው የተለየ ነው። እዚህ ስትመጣ ማህበረሰቡ እርስ በርሱ ተዋዶ ተከባብሮ ከመኖሩ ባሻገር ዛሬ ላይ ክልሉ የጠንካራ ሰላም ባለቤት ሆኖ ታያለህ። በፈለከው ሰዓት በየትኛውም ቦታ መንቀሳቀስ የምትችልበት ፍጹም ሰላማዊ ክልል ነው። በውጭ ስትኖር ግን የምትሰማውና ሀገር ውስጥ ስትሆን ደግሞ የምታየው ፍጹም የተራራቀ ነው። አሁን የምናየው የህዝቦችን አንድነት በመንግስትም ሆነ በማህበረሰቡም በኩል የጠበቀ ህብረትን ታያለህ። ለዛም ነው በርካታ የክልሉ ተወላጅ ዲያስፖራዎች ወደ ሀገራቸው እየመጡ ያሉትና በክልላቸው ልማት ተሳታፊ የሆኑት። አሁንም የምንለው ይህንን ነው። ውጭ ሆኖ የሚያስቡትና መተው የሚያዩት ፍጹም የተራራቀ ስለሆነ ክልላችንን መተው ቢያዩ እና በልማቱም ተሳታፊ ቢሆኑ ተጠቃሚ እንደሚሆኑ ለመግለጽ እወዳለሁ። I think a lot of people need to come here before they assume what's really happening here in the region. በክልሉ የሚገኙ ብዙዎች ወጣቶች መንግስት በፈጠረላቸው የሥራ ዕድልም ሆነ በግል በርካቶችን በሥራ ገበታቸው ላይ ማግኘት የተለመደ ሆኗል። በጅጅጋ ከተማ በሚገኝ በማህበር ተደራጅተው ወደሚሰሩ አንድ ድርጅት ጎራ ብለን ተሞክሯቸውን እንዲያካፍሉናል። በኔ ያው በማስተማርና በሙያ በመስራት የማገኘውን አገኛለሁ። ልጆቹም እየተማሩ ከዕለት ዕለት ለውጥ እያመጡ የራሳቸውን ድርሻና ኑሮ ይኖራሉ። ሁሉም አሁን ቤተሰብ አስተዳዳሪ ነው። ሁሉም የችግረኛ ቤተሰብ ልጅ ነው። ትናንትና ዛሬ ለኝም እየተከፋ እየተደሰቱ አንድ ቀን እየተከፋ እየተደሰቱ ነበር የሚኖሩት። ዛሬ ግን ሳይቆረጥ መሽሩፋቸውን ለቤታቸው ይዘው ይሄዳሉ። ትናንትና እና ዛሬ ቀኑ ሲመች ሲነጋ ማለት ነው አዲስ ቀን አለ። እንደዛው ድሮ አሁን ያለኝ ስራ ማለት ነው አልነበረኝም። መጀመሪያ ዝም ብዬ ተቀምጬ ያጨስኩ ሲያራ ጫት የቃምኩ እንደዛ ነበር። ግን አሁን አልহামዱሊላህ ረብል ዓለሚን ፕሬዝዳንታችን እግዚአብሔር ይተወልን ቻንስ አሰጠንና ከዛ በኋላ ያውና ቻንሱን ተጠቅሜ ዛሬ ያውና ሁለት አለን እየሰራው ነኝ። ቤተሰብ ሐሳባቸው ሁሉ ማለት ነው ትኩረቴም ሁሉም አንድ ላይ ብዬ እኔ ላይ ነው። ደስታ በለም ደስተኛ ነኝ። ድሮ ጓደኛ ጋር ሄዲ ወይም ቤተሰብ ጋር ከነሱ ጋር ብር ምናምን ስላቸው ሁሉም ሰው አንድ አይደለም፣ እጃችን ራሱ አንድ አይደለም። ለምን ዛሬ ታገኛለህ ነገ ማጣት አለ። ግን ዛሬ ሰርቼ ለፍቼ እንደዛ ቤት ሲገባ በደም ደስተኛ ነኝ። እኔና ልጆችም በደንብ አልহামዱሊላህ ረብል ዓለሚን ብዬ በደስታ እየገባው ነኝ። ኢትዮጵያ ሶማሌ ክልል በሀገራችን ከሚገኙ ሰፊ የቆዳ ስፋት ካላቸው ክልሎች ዋነኛው ነው። ለዘመናት ያልታረሰ ገላጣና ለም የሆነ መሬትም ይዟል። ሸበሌ፣ ገናሌና ዳዋን የመሰሉ ትላልቅ ወንዞች ክልሉን ሰንጥቀው ማለፋቸው የሀገሩን ሰርዶ ባገሩ በሬ እንዲል ዛሬ ላይ ማህበረሰቡን በማንቀሳቀስ በአርብቶ አደር ማህበረሰብ ሲታወቅ የነበረን ህዝብ ጎን ለጎን ከፊል አርሶ አደርነቱን በጥምረት እንዲሰራም ተደርጓል። የኢትዮጵያ ሶማሌ ክልል በሀገራችን ከሚገኙ ክልሎች በከርሰ ምድር ውሃ ሀብቱም ቀዳሚ መሆኑና የዝናብ ውሃን ገድቦ በመጠቀም ወጣቶች በየአካባቢያቸው ከእርሻ ስራ ጋር እንዲተዋወቁ ስራዎችም ተሰርተዋል። ከጅጅጋ በጥቂት ኪሎ ሜትር ርቀት ላይ የሚገኝ አንድ ግድብ አለ። በዚህ ግድብ ላይ ደግሞ በማህበር ተደራጅተው የሚያለሙ እጆች ዛሬ ተፈጥረዋል። ክልሉ ባመቻቸላቸው የመሬትና የውሃ አቅርቦት እሱን ተጠቅመው እንደምታዩት ሽንኩርት፣ ቃሪያ፣ የተለያዩ አትክልቶችንና ሰብሎችን እያመረቱ ይገኛሉ። ይሄ የሚያሳየው በየትኛውም ዘርፍ በአሁኑ ሰዓት ክልሉ ወደ ልማት እንደገባ ነው። የውሃ ችግር ነበረበት። የውሃ ችግሮቹ በሙሉ ተቀርፈዋል። የከርሰ ምድር፣ የወንዝ፣ የዝናብ ውሃውን ተጠቅመው ማህበረሰቡን ወደ ልማት አስገብቷል። እንደው ለምሳሌነት ይሆናል ብለን ከጅጅጋ ትንሽ ኪሎ ሜትር ርቀት ላይ የምትገኘውን ይህንን የእርሻ ቦታ አሳየን እንጂ በክልሉ በየትኛውም አካባቢ ዛሬ ልማት ተንሰራፍቷል። ይሄ ደግሞ ክልሉ ያመጣው ሰላም ማህበረሰቡ ከሰላም በኋላ ወደ ልማት እንደገባ ማሳያ ነው።
የክልሉ መንግስት በተለያዩ ቦታዎች ያሰራቸው ሰፋፊ ግድቦች በርካታ ማህበረሰብን ተጠቃሚ ማድረግ ጀምረዋል። ለወትሮው አርብቶ አደርና የዝናብ ጥገኛ የነበረው ማህበረሰብ አርሶ አደር አድርጎ አምራች ገበሬ ማድረግም ተችሏል። ያልታረሱ ለም መሬቶች ተቀናጅተው ዛሬ ላይ እንደምታዩት ይሄንን ለም ምድር በእርሻ ቦታ አስበውታል። ከነዚህ ውስጥ ደግሞ አንደኛው ዛሬ በግብርና ሙያ ስር ያለው አብደላሂ ነው። አብደላሂ ወትሮ ወይም ደግሞ ቀድሞ የመንግስት ሰራተኛ ነበር። አሁን ግን የክልሉ መንግስት ባመቻቸለት እድል ተጠቅሞ የእርሻ ስራን እየሰራ ይገኛል። በእርሻውም አግኝተነዋል። በእርሻ ቦታው ሽንኩርት፣ ቲማቲም፣ ጎመን የተለያዩ አትክልቶችን ተክሎ ዛሬ ላይ ተጠቃሚ ነው። እስኪ አብደላሂ የሚለንን ደግሞ እንስማ። አብደላሂ ዛሬ በዚህ እርሻ ተጠቅሞ ምን ያህል አምራች እንደሆነ ምን ያህል ተጠቃሚ እንደሆነ ይነግረናል። ከአብደላሂ ጋር ትንሽ ቆይታ እናድርግ። አብደላሂ እንዴት ነህ? እንዴት ነህ? በዛሬ በእርሻ ስራ ላይ ነው ያገኘው። ለከተማም ቅርብ የሆነ እርሻ ስላገኘን በጣም ደስ ብሎን ያለ የሰራን ነው። ለገበያም ቅርብ ነው። በወጣት ተደራጅተን እዚህ ስንመጣ ብዙ ወጣ ወረዶች ነበሩ። መጀመሪያ አካባቢ ከኤንቫይሮንመንቱ ጋር ለመላመድ ማለት ሲዝን የሚተከለውና የማይተከለው ጊዜ አናውቅም ነበር። ሁለተኛ ደግሞ እርሻ ቆፋፈሩን አዘራርም አናውቅም ነበር። የተወሰነ ስልጠና ወሰድንና ከዛ በኋላ ከወሰድን በኋላ ያው ፍሬያችን ለማየት አበቃን። አው ከዚህ በፊት ይሄ ክልሉ በአጠቃላይ ማለት ይቻላል ሰላም የራቀው በጸረ ሰላም ኃይሎች ማለት ይቻላል የታወከ ሰላም ነበርውና አሁን እነዛን የሰላም ጉዳዮች ፈቶ ሙሉ በሙሉ በስራ ላይ ይገኛል። ወደ ልማት ገብቷል። አንተ እንዴት ነበር? እስኪ ትናንትናና ዛሬን እስኪ ያነጻጸርክ ንገረኝ። ትናንትናና ዛሬ ብቻ ሳይሆን ከትናንትና ወዲያ ማለት ይቻላል ክልላችን አላረፈም ነበር በሰላም በኩል። ለምሳሌ የታላላቅ ኃያል መንግስታት ሲታገሉበት የነበረ አካባቢ ነው። ለምሳሌ ጣሊያን፣ እንግሊዝ ቀጥሎም ተመልሶ ደርግ የተፈራረቁበት በመጡበት ከዚህ በኋላ ደግሞ የኢፒአርዲኤፍ ሌድ ገቨርንመንት ሲመጣ ደግሞ ከነዚህ አማጺ ቡድኖችና የመንግስት አካላት ሲዋጉ ነበር። እኛ የጦርነት ቀጠና ነው ማለት ይቻላል። እዚያ በር መጥቶም ተዋግቷል። እዚያ አካባቢ ሁሉም መጥቶት ሲዋጋ ህብረተሰቡ ምን ሆነ? ያቆይ የነበረው ነገር ትቶት እርሻ በቃቀሉን ያቆይ የነበረው ነገር ትቶት ከብት ወደ ጫካ ለጫካ መሄድ ነበር። ከዛ በኋላ ያው የተወሰነ ሰላም አገኘን። የተወሰነ ጊዜ የዛሬ 8 አመት በፊት ከጂጂጋ ቀብር በያህ ማለፍ አይቻልም ነበር እና ገበያም አለ። ለምሳሌ ከአገሪቷም ሰላም ሆነች ሰው ሲረጋጋ ምን ስራ ብሎ ጥያቄ ማነሳት አይቀርም። ክልሉ በተለያዩ ዞን ከተሞችና ወረዳዎች ባስገነባቸው ኮሌጆችና የቴክኒክና ሙያ ትምህርትና ስልጠና ኮሌጆች ወጣቶችን የተለያዩ ሙያዎች ባለቤት እያደረገም ይገኛል። ጎን ለጎን ደግሞ ወጣቱ ስራ ፈላጊ ሆነው የቅጥር ማስታወቂያዎችን ከማሰስ ይልቅ ስራ ፈጣሪ ሆነው ገቢያቸውን እንዲያሳድጉ የመስሪያ ቦታና ለስራ መነሻ ካፒታል በመስጠት ዛሬ ዳጎስ ያለ ገቢ የሚያገኙም ሆነዋል። በማህበራችን ውስጥ 500 ፍሬ ዶሮ ነው ያለው። በቀን 350 እንቁላል የሚወሉት ማነስተኛ ማለት ነው። 300 እንቁላል በቀን 4 ብር አንዱ ቢሸጥ 4 ብር ተሸጠ ማለት ምን ያህል ትርፍ ነው ያለው? እኔ አንድ ለወጣቶቹ ማስተላልፈው መልእክት ከመንግስት ስራ አጠብቁ ነው። ከመንግስት ስራ አጠብቁ፣ ተነሱ። ጊዜው የምንቀመጥበት የምንተኛበት ጊዜ አይደለም። የምንኮበለልበት ኮብልለን ወደ ሌላ ሀገር የምንሄድበት አይደለም። ሀገራችን ሀብት ናት፣ ማዕድን አለባት። እኛ አሁን ያው ተምረን ዲግሪ ተምረን ያው ዶሮ እርባታ ለምን ሀብት ነው፣ በሀገር ነው ሰው የሚለማው ነው የምለው። ወጣቶቹ እንዳይኮብልሉ፣ ኮብልሎ የሚያተርፉት ትርፍ የለም። ሰው በሀገሩ ነው ክብር ያለው ነው የምለው። ወጣት ደግሞ ለአንድ ህዝብ ጀርባ አጥንት ነው። ወጣቱ ወደ ልማት ተከሄደ የዛ ሀገር ሀብት ወጣት ነው ማለት ነው። እኛም ያንንን ተገንዝበን ጎንበስ ብለን ለምን የክልሉን ሀብት አንሆንም? ለምን የክልሉን ሮ ማቴሪያል አንሆንም? ለምን ዛሬ ሶማሌ ክልል ሙታይ በየቦታው ወጣቱ ልማት ላይ ነው ያለው? ለምን ያ ልማት የተነሳው በክልሉ አመራር ነው። የክልሉ አመራር ቆራጥ ነው። አሁን እኛ ጋር ከክልሉ ፕሬዝዳንት እስከ ቀበሌ አመራር በየሰዓቱ እኛ ጋር ይመጣሉ ማለት ነው።
ለምን ተገንዝቧል በቃ ልማት የት ነው ያለው ብለው የልማት ጥማት አለባቸው እኛ ደግሞ ያንን ጥማት ከክልሉ ያንን ምንድነው አሁን አዲስቷ ኢትዮጵያ መካከለኛ ካላቸው ልማት ነው ግቧ ታርጌት ጂዲፒ2 ያለው እኛ ደግሞ ያንን ጂዲፒ2 መንግስት ያሰበውን ከግብ ለማድረስ እኛ ያንን ደግሞ ከግብ ለማድረስ ትልቁ ሮ ማቴሪያሉ ወጣቱ እኛ ነን ወደ ስራ ወደ ልማት የገባ ነው ማለት ነው ምንድነው ያደረግነው እኛ አካባቢያችን ለም ነው ስለዚህ ማርባት አለብን የራሳችን ምርት ማብቀል አለብን አካባቢው ሜዳ ነው ውሃው በቅርበት አለ ማርኬትም አለ ስለዚህ ለምን በርሻ አንሞክርም ብለን ተደራጅተን ስንደራጅ ሰላምም ስላለ ድሮም ይፈንዳ የነበረው ነገር ቀርቶ ማለት ነው ማብቀል ጀምረናል ያው ዛሬ እኔ ራሴ በጣም የሚገርመኝ አዲስ አበባ ሆኜ ክልል መሄድ አልችልም የሚል እንትን ነው የነበረኝ የድሮ ሜንታሊቲ ነው ያለ ይሄ ዝም ብለህ ድሮ ባጃቢ ትሄድ እንደነበረው አሁን ያለ አጃቢ ነው የምንቀሳቀሰው ከተማ ውስጥ ማለት ስትሄድ በእግርህ ማለት አዎ ሰላም በመገኘቱ ልማት በመረጋገጥ ታች ወደ ጎዴም ስንሄድ ወደ እርሻ ቦታ አሁን እኛ እርሻ ነው የምንሰራው ድሮ ኃላፊ ነበርኩና አሁን አራሽ ወይም ገበሬ መሆን የለብኝ ብለን ካሰበ የዋህነት ነው የሚሆነው ስለዚህ ሌላው እኛ እየተከተለ ቢያርስ ነው የሚሻለው ሌላ መስራይ ስራ የሚሰራ ከሆነ በመረጠው ስራ ሊሰራ ይችላል ግን ተስፋ ቆርጠህ ቁጭ ማለት የለብህም ስንጀምር ስንፈጠር ያለ ልብስ ነው ተወለድ ነው ቀስ ብለህ ነው ወደ ልብስ የምትሄደው ከዛ በኋላ ትውርት ትሄዳለህ ታድጋለህ ምን ትላለህ ስልጣን ደግሞ ይሰጥህ ህዝብ ነው አይደለም ስለዚህ ከስልጣን ስትወርድ ደግሞ የምትመለሰው ወደ ህዝቡ ነው ሆነ ያለበት ገለል ማለት የለብህም ማለት ተሳሰናል እንደዚህ ማሰባችን ስለዚህ አሁን ከመቼውም በላይ እዚህ ክልል ከማንም ሶማሌ ካለበት ኬንያም ሶማሌዎች አሉ ጅቡቲም አለ ሀርጌሳም አለ ሌሎችም ጁባላንድ የሚባለው የኛ ክልል የተሻለ ይመስለኛል እንደውም ከሌሎች ክልሎች ወንድሞቻችን ጋር የተሻለ የሆነበት አጋጣሚ ስለዚህ ሰላም ለኛ ትልቅ ትርጉም ነው ያለው እኛ ክልል ሀገር ሰላም ከሆነች ታክሞ መዳን ጸርቶ መበልጸግም ይቻላል በአሁኑ ወቅት የኢትዮጵያ ሶማሌ ክልል ከዚህ በፊት በክልሉ ታይቶ በማይታወቅ ሁኔታ ዘርፈ ብዙ ለውጦችን በማምጣት ተጨባጭ እድገቶችን ማግኘት ችሏል ይህ ደግሞ በቅድሚያ ትኩረቱን ሰላም ላይ አድርጎ በሰራው ስራ መሆኑ ዛሬ ላይ የክልሉን ህዝብ ብሎም ሀገሪቱን ተጠቃሚ ማድረግ ችሏል ማንተ ህዝብ ጉሱያ 20 ሰኖ ዛሬ ከ20 ዓመት በኋላ ድርጅቱ በምን ደረጃ ላይ ይገኛል በእውነት እጅግ በጣም የኮራንበትና የተደሰትንበት ደረጃ ላይ ነው ያለው ይህ ደረጃ ላይ ያደረሱት የድርጅት አመራር አካላት ላበረከቱት አስተዋጽኦና በሰራችሁት እልህ አስጨራሽ ከባድ ስራ እጅግ በጣም ለማመስገን ፈልጋለሁ በእውነት የክልሉ ሰላምና ጸጥታ በሁሉም አካባቢ ከጫፍ እስከ ጫፍ ድረስ ሰላም በአስተማማኝ መልኩ ሰፍኗል የክልሉ ሰላምና ጸጥታ በማስፈን የበኩላቸውን ሚና የተጫወቱ የክልሉ ልዩ ፖሊስ ኃይል በእውነት ትልቅ አድናቆትና ሙገሳ አላቸው የክልሉ ልዩ ፖሊስ ኃይል የሰሩት ስራ በእውነት ታሪካዊና የማይረሳ ነው ስለዚህ እያንዳንዱ የልዩ ፖሊስ ኃይል አካላት ለሆኑት በዛሬው ዕለት እጅግ በጣም ማመስገን እወዳለሁ ለሀገር መከላከያ ሰራዊትም በሰላሙ ረገድ ላበረከቱት አስተዋጽኦ ማመስገን እፈልጋለሁ በልማት በኩል ስናይ ከዚህ በፊት የክልሉ የልማት ደረጃ የት ላይ ነበር ከዚህ በፊት በከፍተኛ አመራር አካላት መካከል ጎራ ለይቶ መጠላለፍን መሰረት ያደረገ የስልጣን ሽኩቻና እንዲሁም አንዱ በአንዱ ላይ ተንኮል በሚያሲርበት ስለ ልማት እንዴት ማሰብ ይቻላል ዛሬ በክልሉ ሁሉም አካባቢ በልማት የተሳሰረበት ደረጃ ላይ ነው ያለው እቅድን መሰረት ያደረጉ መሰረተ ልማቶች እንደ መንገዶችና ድልድዮች ተሰርተዋል ከዚህ በፊት ለ3000 ኪሎ ሜትር ያህል ህዝቡ ሲጓጓዝበት የነበሩት መንገዶች ቀርተዋል ልማትና እድገት በሁሉም ደረጃ ተዳርሷል
ትላንት ነበረ የነበረውና ዛሬ አንድ አይደለም መጀመሪያ ሽባምናም አሁን በትክክልነት ሰላም ፈጥሮ ማለት ነው ሁላችንም ከጓደኞቼ የተወለደን አንድ ቦታ የተወለደ ያደግነው አንድ ላይ እየሰራን ሁላችንም ጥቅማችን ሁሉም ሰላም አገር መጀመሪያ ሰላም ካለ ሁሉም ነገር ታገኛለህ ግን አሁን አልহামዱሊላህ ረብል ዓለሚን ሰላም በሰላም ገብተን እየወጣን ስራችን ሰርተን እየገባን ነው አሁን እስካሁን ማለት አውጥተን የመጀመሪያ ምርታችን ነው ገና የምናበርተው ያመረትን ነው ያለነው ሰሞኑን ማለት አዘረን እንቆርጠዋለን ማለት ምርቱን እናወጣለን ከዛ በፊት አናቅም ነበር የተወሰነ ከብት አግኝተን ሽጠን ነበር ከብት ገዝተን ከሆነ ቦታ የሆነ አደልበን ሽጠን ነበር ብቻ ትንሽ ለምንድን ያህል ካልሆነ በስተቀር ብዙም ትርፍ አላገኘንም መስከን እንላለን ምርቱ ገና እናመርታለን ብዙ ዘርተናል እንዲህ ስናየው ብዙ ምርት አለ ዝናብ እየመጣ ነው ከዚህ ዝንጋ ተላምደናል አጥንተናል ለወደፊቱ ብዙ ይኖረናል ብለን ተስፋ እናደርጋለን ልምዱም ስላልነበረን እንደ መጀመሪያ አምራች ልምዱም ስላልነበረን የማምረቱ ልምድ ስላልነበረን ካሁን በኋላ በደንብ እናመርታለን ብለን ተስፋ እናደርጋለን ብዙ እናመርታለን ምክንያቱም እዚህ ውስጥ ያለው ነገር አውቀናል እንደውም አንድ አያቴ ስትነግረኝ ምንድነው ያለችኝ መሬት እኮ ነው ያዘልን የኛ ነገር መሬት ነው ያዘልን ምርታችን ስለዚህ ማብቀል ጀምረናል እንደ መጀመሪያ በመሆኑ ይሄንን ምርት ለማሳደግ እንሞክራለን በደንብ ለማሳደግ ለማጥናት ሲዝኑ ጋር ለመገናኘት ለተሻለ ገቢ ለማግኘት ከዛ ሰትል መሆን እንጀምራለን እንግዲህ ቅድም እንዳልኩ ሰላሙ ትልቅ አስተዋጽኦ አለው ለልማቱ ነው ግን ሰላም አረጋግጠህ ልማት ካልሰራ ደግሞ ሌላ ችግር ነው የሚሆነው ማለት ነው ሄዴክ ነው የሚሆነው እዚህ እንዳልኩ የሚገርም ነው ህዝቡ በሰላም በምንድነው በልማት ላይ ያለው ተሳትፎ በጣም የሚገርም ነው እኔ አሁን ጭራሽ ኤክስፔክት ማለት የድሮ ሴንቲመንት ነው እንግዲህ ለማቆያ አሁን ማለት ድሮ የነበረው እርሻ ማረስ የሚፈልግ አርሶ አደር የለም አንድ እንትን ነበራቸው የሆነ ቆሞ መሄድ ሰው ያጎነበሰ ሰው ይተሻላል ይሉ ነበር የተለያየ አስተሳሰቦች ነበሩ ቆሜ እንደዚህ ደረቴ እንደፍቼ መሄድ እየቻልኩ ለምን አጎነበሳለሁ የሚል አይነት ነገር ነው እዚህ እንደ ነው የሚታይበት ጊዜ የነበረው ትናንሽ ስራዎችን የመስራት ትናንሽ ስራዎች የመናቅ ሁኔታ ነው የነበረው ስለዚህ እነዚህ ስራዎች መስራት ጀምረዋል እርሻ ማረስ ጀምረዋል ድርቅ ሲከሰት ድሮ በዘመቻ ነበር የሚሰራ አሁን ግን በየወረዳው የወረዳ መዋቅር ይሰራል የከተማ ማስተዳደር አሁን ጠንከር ብሎ ነው የሚሰራበት ሰጠው ቅድ መሰረት ይሰራል ያው በስፋት እንግዲህ አሁን በሚዲያ እንደሚተላለፈው በአካልም ሄደን እንዳየነው ሰፊ ስራዎች እየተሰሩ ናቸው ህዝቡም ሳስፋይድ ነው አሁን ምንም ፕሮቴስት አታይም እኛ ክልል ለምን እንደሌለው ህዝቡ ኦሬዲ ልማትን ማጣጣም ጀምሯል ማለት ነው One thing we need to understand, and the youth of today they need to understand, is the youth of today are the future of tomorrow. You see? አንድ ነገር ሊገባን ይገባል የዛሬ ወጣቶች የወደፊት ተስፋዎች ናቸው ማህበረሰቡ በእጃቸው ያለው ሰላም ሲታጣና ሰላሙ ሲርቀው ነው የሰላም ዋጋ የገባው በአሁን ጊዜ ሰላም ከሀገራችንም አልፎ በአፍሪካ የሚታየው ሰላም ሁሉም ሀገራት አላቸው ማለት አይቻልም ተመልከት መካከለኛው ምስራቅን የምናወራለት ሰላም ከራቃቸው ቆይቷል ሰላም ህይወት መሰረት ነው ሰላም ባይኖር እኮ እዚህ የከፈትኩት ድርጅትም ስራም አይኖርኝም በቅጡ እንኳን መተኛት አልችልም ለኔ እዚህ ነው ለመተኛትም ሆነ ለመስራት ብሎም ለሌላው ስራ ለመፍጠር የተረጋገጠ ሰላምን ማግኘት ይግድ ይላል
ለዚህም ደግሞ 100% እርግጠኛ ነኝ ደስተኛ የምሆንበትን ሰላም እዚህ ማግኘት እችላለሁ። To think that to create job here for the youth of the city, that means that I am confident and I am happy that the peace in here is 100% sure. ሰላም እጦት ምክንያት ህዝቡ ሳይጠቀም ቀርቷል ብዙ ቀርቷል ስለዚህ ሰላም በመገኘቱ የሰላም ዘማሪ ሆነን እርሻችን እንጀምራለን እርሻችን ጀምረን ምርታችንን እናሳድጋለን እርሻ መጀመር በልክ ምርታችሁን ማውጣት ሲጀምሩ ምን ይደረጋል ለሰላም ብቻ ነው መዘመር እየዘመር እየዘም መሄድ ነው ሶማሌ ክልል በጣም ምርጥ ቦታ ላይ ነው ያለው ድንበር ላይ ነው ያለው አጠቃላይ ከጅቡቲ ሶማሊላንድ አጠቃላይ የዶሮ እርባታ ወይ ዶሮ እንቁላል ኢምፖርት ኤክስፖርት ለማድረግ ለወደፊቱ ለኔም ተረፈ ለክልልም ለሀገሬም ለኢትዮጵያ ለመጥቀም ከዚህ ወደ መካከለኛ ኢንዱስትሪ ለመግባት ነው ያሰብኩት ማለት ነው አሁን ያለው ልማት መልካም አስተዳደር መንግስት የክልል መንግስቱ ህዝብ ያለ ህዝብ እኮ ምንም የምትሰራው ነገር የለም ልማትና ሰላሙ ያአምራሩና ህዝቡ አንድ ላይ ሆኖ ነው አሁን የድል ይመጣ ሰላሙ ልማቱና ስለዚህ ክልሉ ከክልል ደረጃ እስከ ወረዳ እስከ ቀበሌ አምራሩ ኮኔክትድ ነው ማለት ህዝቡ በየመዋቅሮቹ በየቀኑና በየሰዓቱ እየተገናኙ ያለው ልማትንም ያለው ችግር ካለ ችግሩ ይተፈታ እየተሰራ ኔትወርክ ነው ያለውና ያ ዛሬና ነገም የዚህ መሰረት ነው ብለናል ሰላም የሁሉ ነገር መሰረት ነው የክልሉ አመራሮች ከህዝቡ ጋር በመጣመር ተቀዳሚ ስራቸውን ሰላም ላይ በማድረግ የሰላም ባለቤት መሆን ተችሏል ሰላምን ደግሞ በክልሉ ለማስፈን የሞት ሽረት ትንቅንቅ ተደርጎበታል ሰላምን ሰላም ለተጠማ ህዝብ ደግሞ ለመስጠት ደም ፈሶበታል አጥንት ተከስክሶበታል በአጠቃላይ መስዋዕት ተከፍሎበታል ይህ ደግሞ ሰላም የሚጠይቀውን ዋጋ ሁሉ በመክፈል ህዝቡን የሰላም ባለቤት ማድረግ ተችሏል ሰላም